በትናንትናሽን ታስረሽ ሊኖርሽ ሊሆን ይችላል። ትናንትና ባጋጠመሽ ህመም፣ ትናንትና በነበረሽ የልጅነት አስተዳደግ፣ ትናንትና በነበሩሽ ብዙ ውጣ ውረድ ባሳለፍሻቸው ነገሮች ታስረሽ ዛሬሽን እየመለጥሽ ዛሬሽን እየኖርሽ ላይሆን ይችላል። ማወቅ ያለብሽ አንዱ ትልቁ ነገር ምንድነው? ህይወት ይቀጥላል። አንቺ ስለቆምሽ ማንም አይቆምም። ቤተሰቦችሽ አይቆሙም፣ ተፈጥሮ አይቆምም፣ whatever ሁሉም ይቀጥላል። እስከ ቀጠለ ድረስ ደግሞ አንቺ በትናንትናሽ ታስረሽ መቆም የለብሽም፣ መቀጠል ነው ያለብሽ። ህይወት እስከተሰጠሽ ድረስ ቀጥይ። አዲስ ቀን ነው፣ አዲስ ህይወት ነው። ትናንትናሽን እርግፍ አድርገሽ ታዩ። መማር ያለብሽ ሌሰን አለ። ባይዘው ማለፍ ስላለብሽ ነው። በዛ ማወቅ አለብሽ። ያ ነገር ያንን ጆርኒ አንቺን የሚሰራሽ ነው። ሊያምሽ ይችላል፣ ሊያበሳጭሽ ይችላል። አንቺ ላይ የሆነ ጠባሳ ተሰው ሊሆን ይችላል። ግን ከዛ ህመም ውስጥ አንቺን የሚሰራሽ ማንነት ነው። አንቺን የሚሰጥሽ ማንም የማይሰጥሽ ትምህርት ነው። ከዛ ትምህርት ማግኘት የምትችይው፣ ከዛ የህይወት መንገድ ማግኘት የምትችይው ትማሪበታለሽ። ለምን በዛ መንገድ ውስጥ አለፍኩኝ ብለሽ፣ ለምን በዚህ ህይወት ውስጥ ላልፍ ቻልኩ ብለሽ ራስሽን ከዛ ነገር ልትማሪበት ትችላለሽ። ግን በዛ ነገር ታስረሽ ልትኖር ያትሽም። ምክንያቱም ህይወት ይቀጥላል። አንቺ ለምንድን ነው የቆምሽ በትናንትናሽ? አንቺ ለምንድን ነው የታሰርሽው በትናንትና ህይወትሽ፣ በትናንትና የልጅነትሽ አስተዳደግ? አይ ነው ህመም አለው፣ ቀላል አይደለም። ራስን ይቅር ማለት እንደ አዲስ መጀመር ቀላል አይደለም። ግን እስከ ቀጠለ ድረስ መቀጠል መቻል አለብሽ። የሚከብድሽ አንቺ በዛሬሽ መታሰር ነው እንጂ የትናንትናውን ትተሽ እንደ አዲስ መጀመር ያን መወሰን ያለብሽ ትልቁ ውሳኔ በህይወትሽ ውስጥ ማለት ነው። ትናንትና የተደረጉ ነገሮች አሉ፣ ትናንትና ያለፍሻቸው ብዙ ነገሮች አሉ። እሱ ኦኬ። ግን ያን ነገር ከዛ ነገር መማር ያለብሽ ነገር ተምረሽ ያ ነገር እርግፍ አድርገሽ መተው መቻል አለብሽ። ካልሆነ ግን ትናንትናሽን እየጎተትሽ ዛሬን ለመኖር እየታገልሽ ከሆነ ታያው አንቺ ቆምሽ ነው ያለሽ እንጂ እየኖርሽ አይደለም። አንቺ እየቀጠልሽ አይደለም። እግዚአብሔር እንድትቀጥይ እድል እየሰጠሽ ነው። አንቺ ግን በትናንትናሽ እየታሰርሽ ነው ያለሽ። ስለዚህ መተው አለብሽ። መተው ካልፈለግሽ ደግሞ መቀበል ስላልፈለግሽ ነው። ያንን ነገር መቀበል ስትጀምሪ ትታዩዋለሽ። ግን አሁን መተው ያልቻልሽው መቀበል አልፈለግሽም፣ እየታገልሽ ስለሆነ ነው በውስጥሽ ማለት ነው። የምትታገይ ከሆነ ደግሞ ህይወት እንደዛ አይሰራም። ስትቀበዩ ነው ነገሮችን መልቀቅ ስትጀምሪ ለአንቺ ነው የሚጠቅመው። አንቺ በመታገልሽ ወይ ደግሞ ከትናንትና ከበደሉሽ ሰዎች ጋር ከትናንትና ህይወትሽ ጋር ካጠፋሻቸው ነገሮች ላይ እየታገልሽ የሆነ የምታስተካከያቸው ነገሮች ያሉ ሊመስሉሽ ይችላል። እውነታው ግን እንደዛ አይደለም እህቴ። የሚሰራው ነገሮችን እርግፍ አድርገሽ ልቀቂያቸው። ትናንትና ነው፣ ደን አልቋል። ዛሬ ደግሞ ከአልጋሽ ስትነስ እንደ አዲስ ሆነሽ መነሳት መጀመር መቻል አለብሽ። እንደ አዲስ እኮ ነው ኢነርጂሽ፣ እንደ አዲስ ሆነሽ ነው ጠዋት የምትነሺው። አእምሮሽ ውስጥ ያለው ሀሳብ ግን ታስሯል። ያንን ነገር ደግሞ መቀበል ስትጀምሪ እንደን ስትለቅ ይሄዳል። እይታሽ ቀይሪ፣ መቀጠል አለብሽ። እይታሽ እዛ ጋ ነው ማድረግ አለብሽ። እይታሽ ዛሬ ላይ ነው ማድረግ አለብሽ። ትናንትና ላይ ማትጂ፣ ነገ ላይ ማትጂ። ላይፍ ያለው በአሁን ውስጥ ስትኖሪ ነው። አሁንን አጣጥሚ። ምክንያቱም እዚህ ምድር ዘላለማዊ አይደለም የምትኖሪው። ላይፍን ደግሞ የእውነት ማጣጣም የምትጀምሩ የተሰጠሽ ትንሽ ጊዜ ናት። በዚህ ትንሽ ጊዜ ግን ላይፍሽን መኖር የምትጀምር ዛሬሽን ስትኖሪ። ግድ የለሽም የትናንትና ህይወትሽን እርግፍ አድርገሽ ታዩና እንደ አዲስ ኖሪ። አመለካከትሽን ነገሮችን የምታዩበት መንገድ በሙሉ በመጥፎ መንገድ ሆነ የምታዩ ዛሬሽንም በዛ መንገድ ነው የምታዩ። ትናንትናሽን እርግፍ አድርገሽ መቶት ከጀመርሽ እይታሽን ነው የምትቀይር። ትናንትና የምታይበትን እይታሽን ዛሬን አትዩ። በመጥፎ ነገሮችን የምታይ ከሆነ ሁሉም ነገር ሰዎችም፣ አጋጣሚዎችም፣ እድሎችም በመጥፎ ነገር የምታያቸው ከሆነ ለአንቺ ለህይወትሽ መጥፎ ነው። ያ ነገር መጥፎ ወይም ጥሩ ስለሆነ አይደለም፣ ያንቺ እይታ ነው። እይታሽ ግን ጥሩ ነገር ላይ ካረግሽው፣ እይታሽ ግን አንቺ ወደምትፈልጊው ነገር ላይ ካደረግሽው ያ ነገር አንቺ እንደምትፈልጊ ነው የሚሆነው ማለት ነው። ስለዚህ በትናንትናሽን አትታሰሪ፣ ደስ ልቀቂ። ከትናንትናሽን መላቀቅ የምትጀምሩ፣ ከትናንትና በታሰርሽው ህይወት ውስጥ መውጣት የምትጀምሩ አንቺ ስትፈቅድ ነው። ማንም የትኛውም ነገር ስለተቀየረ አይደለም። ዛሬ ላይ ምንም የሚፈጠር አዲስ ነገር የለም። ነገ ምንም የሚፈጠር ነገር የለም። ችግሩ ያለው አንቺ ጋር ነው። ልቀቂ፣ ልቀቂ። አንቺ መፍቀድ ስትጀምሪ፣ አንቺ ስትፈቅጂ፣ አንቺን
ትናንትናሽን ተቀብለሽ ዛሬሽን ለመኖር ስትፈቅጂ አለቀ። ያንቺ ችግር ይፈታል፣ ያንቺ ህመም ይፈታል፣ አንቺ ውስጥ የልጅነትሽ የነበረው ትራማ ምናምን ይፈታል ማለት ነው። ራስሽን ይቅር ስትይ ሰው ችግሩ ያለው አንቺ ጋር ነው፣ ከሰዎች ጋር አይደለም፣ ከትናንትናሽ ጋር አይደለም። አንቺ የምታይበት መንገድ ነው። ሶ ላይፍ ይቀጥላል። ስለዚህ አንቺም እንድትቀጥይ አንቺ ያሰረሽ ነገር ወደኋላ እየጎተቱሽ ያሉ ነገሮችን መተው መቻል አለብሽ ማለት ነው። ለራስሽ ብለሽ፣ ለነገ ህይወትሽ ብለሽ፣ ነገ ለምትደርስላቸው ሰዎች ብለሽ ከታሰርሽበት ተነስተሽ መራመድ ጀምሪ። ላይፍ ይቀጥላል፣ ሁሉም ነገር ይቀጥላል። አንቺ ግን በትናንትናሽን ታስረሽ አትኑሪ። እድል ተሰጥቶሻል። ከወደቅሽበት ከታሰርሽበት ነገር ተነስተሽ መሄድ መቻል አለብሽ ማለት ነው። መፍቀድ ስትጀምሪ ነው፣ መተው ስትጀምሪ ነው፣ ይቅር ማለት ስትጀምሪ ነው። ከውስጥሽ ስትቀበዩ፣ ሳትታገይ ስትቀበዩ መራመድ ትጀምሪያለሽ። ከውስጥ ነው የምትራመጂው፣ ከውስጥ ነው ተስፋ የሚኖርሽ፣ ከውስጥ ነው ብርሃን የሚኖርሽ ማለት ነው። በትናንትናሽን ታስረሽ ዛሬሽን አትስቂ። እድል ተሰጥቶሻል፣ እንደን ቀጥይ። ሁሉም ነገር እየቀጠለ ነው፣ አንቺም መቀጠል መቻል አለብሽ ማለት ነው። ስላዳመጥሽኝ በጣም አድርጌ አመሰግናለሁ። ባይ